ውድ አድማጮች እንደምን ሰነበታችሁ? ቀጣዩን የዲዮጋን ታሪክ እንደሚከተለው እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በክብር ነው። ዲዮጋን በትልቅ ሕይወትም ሆነ በታላቅነት አያምንም። እግዚአብሔር ሰውን ሲፈጥረው ቀላል ሕይወትን ለመምራት የሚያስችለውን ነገር ሁሉ አሟልቶ ሰጥቶታል። ነገር ግን የሰው ልጅ ይህን ረስቶ የማር ዳቦን መግመጥ መረጠ። ስለሆነም ውርደትና መከራ ዕጣ ፈንታ ሆኖ ቀረ በማለት ወዳጁ ካሊተስን በእስክንድር ቤተ መንግሥት ታላቅ ክብር እንደተሰጠው አድርጎ ተናግሯል። የታላቁ እስክንድር ወዳጅ ሆኖ በቤተ መንግሥት መኖር ውርደት መስሎ የሚታያቸውና የማይዋጥላቸውን ደግሞ ሲነግራቸው አሌክሳንደር ሲርበውና ሲጠማው እየጠበቁ አብሮ ከመብላትና ከመጠጣት በላይ ውርደት ከየት ታመጣላችሁ ብሏቸዋል። ለዲዮጋን የገንዘብ ፍላጎት የክፋት ሁሉ ስር ነው። በማለዳ ካለ ልክ ሲበላ የተመለከተውን ሰው ቁርስህን ይህን ሁሉ ከበላ እራትህን ጦምህን ማደርህ ነው በማለት በልክ መኖርን መክሮታል። ዲዮጋን በሕይወት የሚያሳዝነው ነገር ቢኖር ሽማግሌ ማየት ነው። ምን ነው ቢሉት ወደ ኋላ እንጂ ወደፊት የሚያስበው ነገር የለምና ይላል። ከንክሻ ሁሉ የሚያመው ጊንጥ የተሰኘችው አውሬ መሆኑን ሲናገር የሰማው ዲዮጋን ከጊንጥ ይልቅ የሸርዳጅ ሰው ሳቅ ይብሱኑ የሚያም ንክሻ ነው ብሏል። የዲዮጋን የወደፊት ዕጣ ያሳሰበው አንዱ አቴናዊ ደግሞ መጨረሻህ ምን ይሆን ይመስልሃል በማለት ሲጠይቀው መጨረሻዬማ ያበደ ሶቅራጥስ መሆን ነው ብሎታል። አንድ ቀን በፍርድ አደባባይ ተገኝቶ ሁለት ጠበቆች በስርቆት ጉዳይ ክርክር ገጥመው ሲሰማ ቆይቶ በሁለቱ ሁኔታ የተገረመው ዲዮጋን አንዱ ጠበቃ ዕቃው ለመሰረቁ ምንም ጥርጥር የለውም፣ ሌላው ደግሞ ምንም ዕቃ እንዳልጠፋ ያውቃል። ነገር ግን ዕቃው ለመሰረቁ እርግጠኛ የሆነ አልተሰረቀም ሲል ዕቃው እንዳልጠፋ የሚያውቀው ደግሞ ተሰርቋል በማለት ይከራከራሉ። ከዚህ በላይ ወራዳነት የት ይገኛል በማለት ዘልፏቸዋል። የዲዮጋን እምነትና ፍልስፍና በምዕራባውያኑ ፈላስፎች ጉልህ ድርሻ በማበርከት ረገድ ሚናው ከፍተኛ መሆኑን የሚስማሙ ብዙዎች ናቸው። በተለይም ሕይወትን አስመልክቶ ምዕራባውያን ፈላስፎች በተለየ መነጽር ለመመልከት ይችሉ ዘንድ የዲዮጋን ሐሳብ ሚዛን የደፋባቸው ሆኖ መገኘቱ በተደጋጋሚ ይስተዋላል። አንዱ አቴናዊ ፈላስፋ በዲዮጋን ዘመን ደጋግሞ ስለ ሕይወት ክፉነት ያስተምር ነበር ይላሉ። ዲዮጋን ይህን አቴናዊ የዘወትር አስተሳሰቡን እንደሚቀይር እንዲህ በማለት መከረው። ሕይወትን ክፉ ያደረጓት የሚኖሯት እንጂ ሕይወት በራሷ ክፉ አይደለችም። በሌላ ጊዜ ከጌታው ሜነስ በማምለጥ ከባርነት ሕይወት ነፃ ይወጣ ዘንድ የመከረውን ወዳጁን ሲመልስለት ያለ ሜነስ የሚኖረውን ዲዮጋንን ሳይሆን ያለ ዲዮጋን የሚኖረውን ሜነስን ማሰብ በራሱ ይከብዳል በማለት በሥጋ እንጂ በሐሳብ ሜነስ የዲዮጋን ባሪያ መሆኑን ነግሮታል። ዲዮጋን አብዛኛውን የዕድሜ ዘመኑን በብቸኝነት ያሳለፈ ሰው ነበር። እናም ይህን ብቸኝነቱን የተመለከቱ አንዳንዶች ለምን ሰዎች ወደ እሱ እንደማይቀርቡ ሲጠይቁት የሚፈሩት እኔን መቅረብ ሳይሆን ምኞታቸውን መራቅ ነው ይላቸው ነበር። የአቴና ገዢ የነበረው ክሪትረስ አንድ ቀን መጥቶ ሊጎበኘው እንደሚፈልግና በቤተ መንግሥቱም ሊጋብዘው እንዳሰበ መልእክት በላከለት ጊዜ ደግሞ ዲዮጋን አፋጣኝ የሆነ መልሱን እንዲህ ሲል ላከለት። በአንተ ገበታ ላይ የተትረፈረፈ ምግብ እየበላው ማሰብ ከማቆም በአቴና አደባባይ ቆሎ እየቆረጠምኩኝ እያሰብኩ መኖርን ስለምመርጥ እንዳትደርስብኝ ብሎታል። በገበያ ቦታ በመብላቱ ደግሞ አቴናውያን ሲነቅፉት ያደመጠው ዲዮጋን ለወደፊቱም ቢሆን በገበያ ቦታ ከራበኝ መብላቴ አይቀርም ብሏቸዋል። ፕሌቶ በጎዳና ላይ ሲዘዋወር ከዲዮጋን ጋር ይገናኝና በተለመደው አለመጣጣማቸው አሁንም ሊጋፈጠው ፈልጎ ብዙ ሰዎች በጎዳና ላይ አንተን ሲያዩ ይስቃሉ አለው። ዲዮጋንም ይሄማ ምን ያስቃል? አህዮችም በሰው ላይ ይስቁ የለምን? ሰዎች ግን አህዮች ሳቁብን ብለው አይቆጡም። እኔም እንደዚያው ግድ የለኝም ብሏቸዋል። ዲዮጋን በፍልስፍናዊ ሐሳቡ የፍልስፍና ተከታዮችን ማንጓጠጥ ይወድ እንደነበርም ተዘግቧል። አንድ ቀን በፍልስፍና ትምህርትና ጥናት የተጠመደ አቴናዊ ወጣትን ተመልክቶ ጥሩ እያደረክ ነው፣ የገላ ውበት በማድነቅ ወደ ነፍስ ውበት አድናቂነት መቀየር ጀምረሃል
ብሎታል። ዲዮጋን አዘውትሮ በሚቀመጥበት አደባባይ ኃላፊ አግዳሚውን ሲለምን ሳለ አንድ በራሱ ጉዳይ እጅግ ተበሳጭቶ የሚያልፍ ሰው አጠገቡ ሲደርስ ተመልክቶ ገንዘብ እንዲሰጠው ይጠይቀዋል። ሰውየው ግን በብስጭት ላይ ሌላ ነዳጅ ስለመጣበት ተቆጥቶ አስገድደህ ትቀበለኝ ትፈልጋለህ ቢለው ማስገደድ ብችልማ ራስህን እንድትሰቅል አስገድድ ነበር ብሎታል። ደጋግሞ ዲዮጋንን በመጎብኘትና በማድነቅ የሚጠቀሰው ታላቁ እስክንድር ነበር። ለመጀመሪያ ጊዜ ዲዮጋን ወደሚገኝበት አደባባይ አጃቢዎቹ በወሰዱት ጊዜ ዲዮጋን ከአደባባዩ ስር ተኝቶ ተመለከተና ወደ እርሱ ቀርቦ እኔ ታላቁ እስክንድር ነኝ ይለዋል። ዲዮጋን በተኛበት ሆኖ አንጋጦ እየተመለከተው እኔ ደግሞ ለማንም ግድ የሌለኝ ዲዮጋን ነኝ ይለዋል። የዲዮጋንና የእስክንድር ትውውቅ በእንዲህ ተጀመረ የሚሉ ብዙዎች ናቸው። ዲዮጋን ደጋግሞ እንደሚያደርገው ለራቱ የሚሆን የበለስ ፍሬ ከዛፍ ላይ ሲለቅም የተመለከተው የግቢ ጠባቂ ከበለሱ ዛፍ ላይ በቅርቡ አንድ ሰው ተሰቅሎ ሞቷል ቢለው እነሆ እኔ ደግሞ እያነጻሁት ነው በማለት መልሶለታል። በገበያ ቦታ እንዳይበላ ተደጋጋሚ ስድብና ዘለፋ በአቴናውያን የደረሰበት ዲዮጋን እንደ ልማዱ አንድ ማለዳ ቁርሱን በገበያ ቦታ ተቀምጦ ሲበላ የተመለከቱት ሁሉ በዙሪያው ተሰብስበው ውሻ ውሻ በማለት ቢጮሁበት ይሄ ጩኸታቸው ጋብ እስከሚል ጠብቆ እኔ ውሻ የማውቀው ሰው ምግብ ሲበላ በዙሪያው ከቦ የሚመለከትና የሚጮህ ብቻ ነው በማለት አላግጦባቸዋል። አንዳንዴ ለዲዮጋን ምጽዋት የሚሰጡ ሰዎች ከአንደበቱ ምስጋና ለምን እንደማይቸራቸው ሲጠይቁት እናንተ በመስጠታችሁ ብቻ ሳይሆን እኔም የእናንተ ምጽዋት በመቀበሌ ምስጋና ይገባኛል ይላቸው ነበር። ዲዮጋን ፍልስፍና ምን እንዳተረፈችለት የሚጠይቁት አልጠፉም። እሱም ሲመልስ ቢያንስ ወደፊት በመንገዴ ለሚመጣ መልካም ዕድል ሁሉ አዘጋጅታኛለች ይል ነበር። ለዲዮጋን የዜግነት ጥያቄ ፈጽሞ የማይዋጥለት ነበር። ለዚህም ነው የዓለም ዜጋ ነኝ በማለት ለማንነቱ ጠያቂዎች ሲመልስ የኖረው። ዲዮጋን በጥንቆላ እምነት የተሞሉ ሰዎችንም በተደጋጋሚ አጋጥመውታል። በአስማታቸው ተጠቅመው ወርቅ ከኪሱ ውስጥ እንዳስቀመጡለትና ይህንን እንዲመለከት የነገረውን ጠንቋይ ዲዮጋን አሁን ስለምቸኩል ማታ ስተኛ ከትራሴ ስር አድርጌው እተኛለሁ ብሎታል። በሌላ ጊዜ ደግሞ ወንድ ልጅ እንዲያገኙ ለጠንቋይ መስዋዕት ሲያቀርቡ የተመለከታቸውን ወላጆች መስዋዕታችሁን ወንድ ልጅ ለመውለድ ከምታውሉት ይልቅ ከተወለደ በኋላ ሊሆን የምትፈልጉትን እንዲሆን ብትሰጡት መልካም ነበር ብሏቸዋል። በቆሻሻ ቦታ ሲዘዋወር የተመለከተው ወዳጁ ዲዮጋንን ቢገስጸው አትሳሳት፣ ፀሐይ የማትወጣበት ቦታ የለም፣ እስከዛሬ ግን አልቆሸሸችም ብሎታል። ቀጥሎ የምናገኛትን የዲዮጋንን ምላሽ ልብ ብለን ስንመለከት ደግሞ ሰውየው ለፈላስፎች ቀና አስተሳሰብ እንዳልነበረው የሚያሳይ ይመስለናል። አንድ ማለዳ ነው። በአደባባይ ተቀምጦ ሲያስብ በተደጋጋሚ ወደሱ እየመጣ በነገር የሚጎሰመው አቴናዊ በዚያ ሲያልፍ ወደ እርሱ ቀረብ ብሎ ዲዮጋን ሆይ ምንም እንኳን ፈላስፋ ብትሆንም አንዳች ነገር ግን አታውቅም አለው። ዲዮጋንም አልገባህም እንጂ ጥበበኛ መስሎ መታየት እኮ በራሱ ፈላስፋነት ነው አለው። በአቴና በሞኝነቱ የታወቀን ሰው የሙዚቃ መሳሪያ ሲቃኝ ቢመለከት ደግሞ የሕይወትህ ሙዚቃ ያልተቃኘ ድምፅ እያወጣች የሙዚቃ መሳሪያ ለመቃኘት መሞከርህ ያሳፍራል ብሎታል። ከመሽቀርቀር በቀር ሲያነብና ሲያስብ ተመልክቶት የማያውቀውን አቴናዊ ዲዮጋን እንዲህ ሲል መክሮታል። ማሰብ ካልጀመርክ የትኛውም ሽቶ የሕይወትህን መጥፎ ሽታ ሊቀየረው አይችልም። ዲዮጋን ከደረሰበት ወቀሳና ዝልፊያ አንዱ ለማኝነቱ ነበር። ፕሌቶ ሲለምን አይተን አናውቅም፣ አንተ ግን ለማኝ ሆነህ ቀረህ ያሉትን ሰዎች ዲዮጋን መሳሳታቸውን ሲነግራቸው ፕሌቶ እኮ ይለምናል፣ የእሱ ልመና ግን አይኑን ጨፍኖ ከአንገቱ ዝቅ ብሎና ድምፁን ሳያወጣ ነው በማለት የፕሌቶን የአማልክት እምነት እግረ መንገዱን ተሳልቆበታል። ዲዮጋን በዘመኑ ሁሉ ሴት አፍቅሮ አያውቅም። እንደውም ስለ አፍቃሪዎች ሲናገር አፍቃሪ ማለት ከመጥፎ ዕድል ውስጥ ደስታን የሚፈልግ ሰው ነው ይል ነበር። ስለ ሞት ክፉነት ሲያወሩ ቢሰማም የሞትን ክፉነት አይቀበለውም። ሞትን ያየው ስለሌለ በሕይወት ሆነን ስለ ሞት ክፉነት ማውራት አይገባንም ይላል። በሕይወት ዘመኑ አድናቂው ወደ ሆነው ታላቁ እስክንድር እንመለስ። አንድ ቀን በመንገድ ላይ ሲሄድ በድንገት እስክንድር ከፊቱ ተጋረጠበትና አስቆመው። እኔን ስታይ አትፈራም ማለት ነው አለ እስክንድር። ለመሆኑ አንተ ማነህ? መልካም ወይስ ክፉ?
በማለት ዲዮጋን ጠየቀው። እስክንድርም ክፉ ሰው ነኝ ማለት አይቻለውምና መልካም ሰው ነኝ አለ። እንግዲያውስ መልካም ሰው እንዴት ይፈራል? በማለት ዲዮጋን አቅጣጫውን ቀይሮ ጥሎት ሄዷል። እስክንድር በሌላ ቀን አግኝቶት በዓለም ላይ የተዋበ ነገር ምን እንደሆነ ቢጠይቀው የመናገር ነፃነት እንዳለው ይነገራል። ውድ አድማጮች የዲዮጋንን ታሪክ በሌላ ጊዜ እንመለስበታለን። ለዛሬ ያዘጋጀውላችሁ ግን ይኸው ነበር። እንደ ተለመደው ከስንብቴ በፊት እንዲህ ብዬ ላብቃ። በሰንሰለት የታሰረ ውሻ የሚጮኸው ለመናከስ ብቻ አይደለም። ወንድዬ ካሳ ነኝ።